አላህ የፈለገ ጊዜና አይሳኩም ያልካቸው ህሊሞች በሙሉ ይሳካል። አይሆንም ያልካቸው በሙሉ ይሆናል። አላህ የፈለገ ጊዜና ሩቅ ናቸው አይደረስባቸውም ያልካቸው ነገሮች በሙሉ ይቀርባል። ከአላህ ጋር ስትሆን ሐዘን ይቀላል፣ መከራም ገር ይሆናል። አላልፋቸውም ብለህ ያሰብካቸውን መንገዶች በሙሉ ከአላህ ጋር ስትሆን ታልፋቸዋል። ወንድሜ እህቴ፣ ልብ ጉዳዩን ወደ አላህ ስታስጠጋ ትረጋጋለች። ከባድ ነው ብላ ያሰበችው ነገር በሙሉ ይቀላል። ወንድሜ ህልም ኖሮ ፍላጎት ኖሮ ማሳካት የምትፈልገው ነገር ኖሮ ሰዎች አይሆንም አይሳካም ይሉ ይሆናል። ልብህም ይሰጋል። ይሄ ነገር ባይሆንስ ባይሳካም ብለህ ትፈራለህ። አንድ መንገድ ልጠቁም። ህልምህን አስበው፣ አእምሮ ላይ በደንብ አስቀምጠው። እየጠበቅኩ ነው። አስቀመጥኩ አይደል? አሁን ያንን ህልም የማሳካት ኃላፊነትን ለአላህ ተባረከ ወተዓላ ስጠው። ሰጠው። ልብህ ላይ እንዴት ነው? ቀለለ አይደል? አዎ። ሶስተኛ ስቴፕ የሚሆነው ሰበብ ማድረስ መልፋት ነው። ህልሞች ወደ አላህ ሲጠጉ ይቀላል። ከባድ ናቸው ተብሎ የሚታሰቡ ጉዳዮች በሙሉ ገር ይሆናል። አላህ ላይ ምንም አይቀርም። አላህ ላይ ሁሉም ነገር ይገር። ወማ ዛሊከ ዐለላህ ቢዐዚዝ። አላህ ላይ እኮ ምንም አይከብድም ይላል አላህ ተባረከ ወተዓላ። አላህ ህልሞችን በሙሉ ይሰጣል። አላህ ፍላጎቶችን በሙሉ ይሞላል። የተሰበሩ ልቦችንም አላህ ይጠግናል። አዎ አላህ ብቻ። ሁሌም ወደ አላህ ነው። አላህ ሁሉም ነገር ያሳካል። አላህ የፈለገ ጊዜና አይሳኩም ያልካቸው ህልሞች በሙሉ ይሳካል። አይሆንም ያልካቸው በሙሉ ይሆናል። አላህ የፈለገ ጊዜና ሩቅ ናቸው አይደረስባቸውም ያልካቸው ነገሮች በሙሉ ይቀርባል። ከአላህ ጋር ስትሆን ሐዘን ይቀላል፣ መከራም ገር ይሆናል። አላልፋቸውም ብለህ ያሰብካቸውን መንገዶች በሙሉ ከአላህ ጋር ስትሆን ታልፋቸዋል። ወንድሜ እህቴ፣ ልብ ጉዳዩን ወደ አላህ ስታስጠጋ ትረጋጋለች። ከባድ ነው ብላ ያሰበችው ነገር በሙሉ ይቀላል። ወንድሜ ህልም ኖሮ ፍላጎት ኖሮ ማሳካት የምትፈልገው ነገር ኖሮ ሰዎች አይሆንም አይሳካም ይሉ ይሆናል። ልብህን ይሰጋል። ይሄ ነገር ባይሆንስ ባይሳካም ብለህ ትፈራለህ። አንድ መንገድ ልጠቁም። ህልምህን አስበው፣ አእምሮ ላይ በደንብ አስቀምጥ። እየጠበቅኩ ነው። አስቀመጥኩ አይደል? አሁን ያንን ህልም የማሳካት ኃላፊነትን ለአላህ ተባረከ ወተዓላ ስጠው። ሰጠው። ልብህ ላይ እንዴት ነው? ቀለለ አይደል? አዎ። ሶስተኛ ስቴፕ የሚሆነው ሰበብ ማድረስ መልፋት ነው። ህልሞች ወደ አላህ ሲጠጉ ይቀላል። ከባድ ናቸው ተብሎ የሚታሰቡ ጉዳዮች በሙሉ ገር ይሆናል። አላህ ላይ ምንም አይከብድም። አላህ ላይ ሁሉም ነገር ገር። ወማ ዛሊከ ዐለላህ ቢዐዚዝ። አላህ ላይ እኮ ምንም አይከብድም ይላል አላህ ተባረከ ወተዓላ። አላህ ህልሞችን በሙሉ ያሳካል። አላህ ፍላጎቶችን በሙሉ ይሞላል። የተሰበሩ ልቦችንም አላህ ይጠግናል። አዎ አላህ ብቻ። ሁሌም ወደ አላህ ዙር። አላህ ሁሉም ነገር ያሳካል። አላህ የፈለገ ጊዜና አይሳኩም ያልካቸው